ዋትስአፕ ማይ ፋሚሊ እንዴት ናችሁ? አማን ነው። ዛሬ በሁለተኛ ቪዲዮ መተናል እኔና ማሚ። ዛሬ ወዴት ነው የምንሄደው ማሚ? ያው እንግዲህ የት እንደምትወስደኝ አላውቅም፣ ግን ልትቀብጪ ነው እያልክ የወሰድከኝ ማሚ። እንግዲህ ሜካፕ እና ዛሬ ጥፍር ስራ ማሳጅ ምናምን ልገባ ነው። ቢፎር እና አፍተሩን በኋላ እናሳያችኋለን። አሁን ያለነው ከሰፈር ተነስተናል። መኪና ውስጥ ያለነው አማን። ሰፈራችን እንግዲህ ትንሽም ቢሆን ከታያችሁ በኋላ አላቅም ብቻ እየሄድን ነው። ማሚ ግን ምን አይነት ትጠብቂያለሽ? እስኪ ቪዲዮ ሳይሰራ በፊት ምን አይነት ለውጥ ትጠብቂያለሽ? ደስ የሚለኝ ነገር ነው የሚመስለኝ። እንግዲህ እናየዋለን፣ ግን ሳታየው በፊት እስኪ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር አጋጠመሽ? ስለሚያስደስተኝ እደሰታለሁ ብዬ አምናለሁ። አዎ፣ ግን ያው እስኪ ያምርባታል አያምርባትም የሚለውን በኋላ እናያለን። እኔ አሳምረኛል እኮ አንተ ማምሬያለሁ። ግን ይበልጥ ደግሞ ስትሰሪ ሜካፕ ስትሰሪ ጥፍርሽን አይላሽ ዛሬ ሙሽራ መስላ ነው የምትወጣው። ግን እንዳይጠልፉሽ ማቢ። ምን እኔ እንዳንተ እያለ እንዴ አግብተ አይ ድጋቢያው ፋዘርን ሌላ ጠልፈውሽ እንትን እንዳይሉ ከናንተም ኮሜንት እንጠብቃለን በኋላ ላይ። አሁን እየሄድን ነው ያለውን ነገር በመሃልም ምናምን ነግራችኋለን፣ እናሳያችኋለን። ፒስ። እንግዲህ ቤተሰቦች ማሚ ልንደርስ ነው። በጣም ብዙ መንገድ ተጉዘን እዚህ ደርሰናል። ቦሌ አካባቢ ነው አይ ቲንክ ያለችኝ እና ልጅቷንም ገና አላገኘናትም። ማሚ ግን የደበራት ይመስላል። አልደበረኝም። ካንተ ይልኩ እንዴት ይደበረኝ? ደበረሽማ? የሆነ ነገር ቢያቸው እስኪ ዩቲዩባችንን ሰብስክራይብ እንዲያደርጉ ያድርጉልና እንግዲህ ሁሌ እንዳደረጉ አይደል? አሁን ደግሞ መደመር አሁን ገና መጀመሪያችን ስለሆነም ደግሞ ያደረጉ ነው። አመስግናቸዋለሁ። እኔማ አመሰግናቸዋለሁ። ተማመስገን ማሚ። እኔም ባትመስል ኖሮ ምን ትመስላለች እላታለሁ ማለት ነው። ምን እንዳለች ታውቃላችሁ ፋሚሊ? እናቴ ደስ እናት ነው ማየማን ያንቺ አንተስ? ራሴ እንግዲህ እየደረስን ነው። ተከተሉ ጋይስ። እንግዲህ ፋሚሊ መተናል፣ ገብተናል፣ አይተናል። ገና ልናይ ነው፣ ደርሰናል። ውስጡ ነው ያለውን ነገር እናሳያችኋለን። ተከተሉ። ያው እንግዲህ ቢዩቲ ሳሎን መተናል። ሞር እንግዲህ አሁን ማሚ ተሰራ ዛሬ ልጃት መስቻለሁ። ታቀበኝ ነው ላገብሽ ነው ማለት እኔ ጸጉር ቤት ደርሼ እመጣለሁ። ማሚም እዚህ ተሰርታ ስጨርስ አንድ ላይ እኩል እንገናኛለን። መጨረሻ ላይ አንድ ላይ ያለው ነገር እናያለን። ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን። ማሚዬ እንዴት አየሽው ስራውን? በጣም ደስ በሚል ሁኔታ ነው ያየሁት። ያው አዲስ ወጣት ሆኜ የለም። ኧረ ዛሬማ ወደ ቤትም ገበያ አይመስልም አይደለ? እንደው ይደሰቱ አስደስታው። እንዴት አየሽው ስራውን? እንደጠበቅሽው ነው ወይስ? በጣም ደስ በሚል ሁኔታ። ደስታው ምንድነው በበለጠ ወንዶች የሉም እዚህ ቤት፣ ሴቶች እጅ ነው የምትሰራው።
ስለዚህ በጣም ደስ ብሎኛል አንደኛ ነገር ሁለተኛ ነገር ደግሞ የሚሰሩት ነገር በጣም ያስደስታል በቃ ደስ በሚል ሁኔታ የተሰራው እኔ ደስ ብሎኛል ይሄ ወጣቱ እንኳን እንዴ መጀመሪያም እኮ ወጣት ነበር አሁን ደግሞ ግን መንገድ ላይ አደራሽን ሎሚ ምና እንዳትወረወሩባት የሶስት ልጆች እናት እኮ አትመስልም እንግዲህ ፋዘር ማሚ ጥሩ ልጅ ያለው ደስተኛ ያደርጋል ደስተኛውን የሰሩኝንም አላህ ደስተኛ ያደርጋቸው አሜን አሜን ሌላ የምትያቸው ነገር ካለ ምናምን አሁን ለምሳሌ ይሄ ዩቲዩብ ሁለተኛ ቪዲዮአችን ነውና ሰብስክራይብ እንዲያደርጉ ቤቱንም መተው እንዲሰሩ ነገራቸው በጣም እኔ እንግዲህ ደስ ብሎኛል በበለጠ ሙስሊሞች አሁን እዚች ገኔ ሙስሊም በመሆኔ እኔ ደስ ብሎኛል ለምን ወንድ እዚህ ጋር ስለሌለ በደስተኛ ማሚ ከምንም ነገር በላይ ወንድ ባለመኖሩ ያው ሙስሊሞች መታችሁ ብትሰሩ ሞር ሙስሊሞች መጥቶ ቢሰሩ ደስ ይለኛል በጣም አሪፍ ለምን እንዴ ሌሎቹ ሳይሰሩ ሌሎቹ እኮ አይሰሩ አላልኩም በበለጠ ቤት ወንዶች የሉም ሙስሊም ብዙ ጊዜ ወንድ ስካይያው ፈቶ መስራት ስለማይፈልግ እዚህ ጋር እንደፈለጉ ሆኖ መስራት ይችላል በጣም አሪፍ ለማንኛውም ማሚን መስላለች እንግዲህ የቀረውን ቪዲዮ ሰራላችኋለሁ